በዚህ ቪዲዮ የአይፎን 11 ሽልማት ይኖራል። ሲጀመር ይሄንን አይታችሁ አንድ የመጣችሁት እናንተ ራሱ ዘመን ይያርል ለምሰጣችሁ ታውቃላችሁ አይደል? አዎ ማድረግ ያለባችሁን ታውቃላችሁ። ይሄንን አይፎን ለማግኘት ጽድት ያለች እዚህ ላይ ራሱ የሆነ ሚስቅ ልጅ ነው ያለበት። ወንድ ነው የሚበላው። በቃ ይኸውላችሁ ቲክቶክ ላይ ተናግሬ ያለውኝ 2 ሰው ሰብስክራይብ እንዲያደርገኝ አድርጉ። 2 ሰው ሰብስክራይብ ሲያደርገኝ ያለውን ስክሪንሾት ኢንስታግራም ላይ አስቀምጡልኝ። እናንተ ሰብስክራይብ አድርጋችሁኝ ከዛ ኮሜንት ላይ ጥሩ ነገር የጻፈልኝ ሰው ከኮሜንት እንደዚህ አድርገን ምርጥ። ከዛ በኋላ አይፎኗን በቀጣይ ሳምንት ሰጠት። በዛሬው ቪዲዮአችን ግን በኢየሱስ እንደ ጀግናው እንደ ልፍገዳ ኦኔ ሎይቲ ክሮም ያቅጁን ያሰኝ መጠጥ ነው አይደለም? መሀል ላይ ያዩ ምንድነው? በፋሲካው ማዘርዬ ምን ሆነው ነው? ቶቻን ያውበኩት የስቅለት ዕለት ዓርብ ማታ በጣም ድንቅ ጊዜ ነበር። በአዲስ ኪዳን ካህናት ቤተክርስቲያን ያሳለፍነው እኔን ካገኘኝ በኋላ እኮ ነው ሁሉ መከራ እዚህ ልጅ ላይ በዛ። የሌላ አምርብሻል። አንተ ምንድነው ጴንጤውን ካረለ በቃ እንጀምሯ። እኛ ሲጀመር ሀብታም ነን። አይፎን እየሸለምን ነው እኛ ቪዲዮ የምናሳየው። የት አባቱ እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ። እንኳን ለትንሳኤ በዓል አይደለም ባል ለትንሳኤ መታሰቢያ በዓል በሰላም አደረሳችሁ። እንኳን እኔንም አደረሰኝ። ሰብስክራይብ አትበል ጆን። ኡፍ እኔ ዩቲዩብ ግን ከባድ ነገር ነው መሰለኝ። ቲክቶክ ላይ አጭር ነገር ለምጅ ጅም ማውራት የምችለው ካሜራ ላይ አልችልም። ከሰው ጋር ነው አሁን ሁሉ ምን እንደማወራ አላውቅም። በእናንተና በእግዚአብሔር እርዳታ እንቀጥላለን እናሳካዋለን ብለን ነው እንጂ እኛማ እንደማንቀጥል እንደማንሆን እናውቀዋለን። ለዚህ ዩቲዩብ ብቻ ይሁን። በጣም አመሰግናለሁኝ እያያችሁኝ ስላለ። አይፎን ፈልጋችሁ የመጣችሁትን ሳይሆን ትክክለኛ ቤተሰቦችን እኔም ብላችሁ የመጣችሁትን እንኳን አደረሳችሁ። ለእናንተ ለብቻችሁ እንኳን አደረሳችሁ። ለእናንተም እንኳን አደረሳችሁ። ግን ለእናንተ ስፔሻል እንኳን አደረሳችሁ። በጣም ነው የምወዳችሁ ሁላችሁንም። ስቀልር ነው። በደንብ ሰብስክራይብ አድርጉት፣ ኮሜንት ጻፉልኝ፣ ምናምን ሁሉ የሚደረገውን ነገር አድርጉት። ወዳችኋለሁ። ወደ ቪዲዮቹ እንሂድ አይደል? አዎ እንሂድ። ቻው። ክሮም ያቅጁን ያሰኝ የፈለከውን ብታፈቅር አይ ላቭ ዩ ሞር ዛን አይ ካን ሴ አይ ሚስ ዩ አይ ኪስ ዩ ብለህ ድፍት እላለሁ ብለህ ብትል የፈለከውን ያህል ብታፈቅር በህዝብ ፊት እርቃን ናት። በህዝብ ፊት እርቃን ናት። የመጨረሻ አዋራጅ የሆነ አሟሟት ቢኖር እርቃንን ሆነ ነው። መገረፉ ሳንስ በእንደዛ አይነት ጉጠት ባለው በአጥንትና በጠርሙስ በተሰራ አንድ ጊዜ ሲገርፉት 13 ሳንቲ ወደ ውስጥ ገብቶ ስጋውን ከሚቦጭቅበት ኦሬዲ ሳይሰቅሉት በፊት ኦሬዲ ራሱን ይስታል። ደግሞ ነገር ሰው ከተመታ ሐኪም ቤት ቀድመህ ከወሰድከው ቀድሞ ሐኪም የሚያደርገው ደሙን ማቆም። ደሙ ከውስጡ ወጥቶ ካለቀ ሰውዬው ወጥቶ ነው። ኢየሱስ ክርስቶስ ከሰውነቱ የሚገርም ስጋው ነው ቦጭቀው የሚያነው አንዴ ባረፈበት ቁጥር ቦጭቀው ነው ያነሱት። የሚያውቀው ሰው እንዳያውቀው አድርገው ነው የቀጠቀጡት። ሞታ ምናምን ብለህ ወደ ቤት እንደምትሄደው እንዳይመስል። ይሄን ቦንዴጅ ይሄንን ሳሊቬሽን ሴጣን በፍጹም ብሬክ ሊያደርገው አይችልም። ይሄን ሊቀለብስ አይችልም። እውነቴን ነው የምልህ። የዳንክበት ዋጋ እጅግ ውድ ነው፣ እጅግ ውድ ነው። ወዳጆች ዛሬ እየተጨነቃችሁ ያላችሁ፣ ዛሬ ግራ እየተጋባችሁ ያላችሁ፣ ዛሬ በተለያየ ህይወት ተግዳሮት ውስጥ ያላችሁ፣ ምን ሆን ብላችሁ እየፈራችሁ ያላችሁ ብትኖሩ የሞተላችሁ፣ ጭንቀታችሁን የወሰደ፣ ደዌያችሁን የወሰደ፣ ቁስላችሁን የቆሰለ፣ ውርደታችሁን የተዋረደላችሁ ትክክለኛ አገላለጽ እውነቱ ይሄ ነው። የፈለገ ብናፈቅር እውነት ለመናገር እርቃናችንን እንቆማለን። መገረፉ፣ መሰቃየቱ፣ መሞቱ እሱን ቁጭ አድርጉትና እውነት ራቆታችሁ ትሆናላችሁ። ለምትወዱት ሰው በህዝብ ፊት በጭራሽ አትሆኑ። ከዚህ የሚበልጥ ፍቅር የለም። ኢየሱስ ክርስቶስ እኛን ለማዳን ያልሆነው ነገር የለም።
ዮኒዬ እግዚአብሔር ይባርክ። ትክክለኛ አገላለጽ ነው የገለጽከው። ኦኔ ሎይቲ ለናዳ መራቆታ ታያዳሳ ሴት ነቻ መሀል ላይ ያለች የተሰቀለችው ይስልታ ቶሸታ አረ ሊያስቀጽፉን ነው። አረ ሚስማር ሊያዘንቡብን ነው። አርገቤ ሻይቲ የሬና አሳዳን ካዮታ ዳሳ እሱ ለክፋት ታስበውት ላይሆን ይችላል እኮ ግን አረ ልክ አይደለም። አረ ስለፈጠራችሁ በእግዚአብሔር በባህል ምድር ጌታዬ እኔ አየው እንጂ ምንም አላደረኩ። ሐሳብ አልሰጥም። እሺ በዚህ ጉዳይ እንዘለዋለን። እናንተም ዝለሉት። አላያችሁም። እኔም ተሳስቼ ነው የከፈትኩባችሁ። ምሕረት አድርጉልኝ። ወደ ቀጣይ ቪዲዮ ጋሽዬ መስቀላ ስለኔ ሞተሃል አበሳዬን ወስደሃል እግዚአብሔር ይባርኩት ጋሽዬ። ባይዘዌ እናንተ ላታያቸው ምናምን ትችላላችሁ። ቲክቶክ ላይ ወንጌል ምናምን እየሰበኩ ቪዲዮ ይለቃሉ። ላሳያችሁ። ክርስቶስ ጌታ ነው። ኢየሱስ በዚህ ቃል ይህን ቃል አንብቡ። እኛ ሃይማኖት አይደለም። የኔ አባት ዘመኖት ይባረክ። እንወዶ ታለን እንደ ጀግና ወንድ እንደ እልፍ ገዳይ አረ ዛሬ በጠላቴ ላይ ተረታው ሳይል ቀኙን ዘርግቶ ማጥቃት መዋጋቴን አልተውም ከቶ እንደ ጀግና ወንድ እንደ እልፍ ገዳይ እመላለሳለሁ በጠላቴ ላይ ተረታው ሳይል እጁን ዘርግቶ ማጥቃት። ስለዚህ ከፍ አድርግና የማምለጫ አለቴነ አረኛ ራሱ እናምልጥ ከዚህ እንዴ! በምን ኮንፊደንስ ነው እንደዚህ አይነት ቪዲዮ የሚፖስተው? እናቴ አይኑ ልጅሽ ነው፣ እቤት መብቱ ነው፣ እቤት ውስጥ መብቱ ነው። ግን እንዴት ብለሽ ፖስተትሽው? በቃ አንድ ነገር እናስብላት። ድራፍት ውስጥ ተቀምጦ ነበር ልጇን የፖስተው አናውቅም። ዛሬ በዚህ ቪዲዮአችን ብዙ ነገር ምን እንላለን እንዘላለን። እሺ ኔክስት አድርጉት። እኔም ተሳስቼ ያሳየሁት ምሕረት አድርጉልኝ። ተሳስተን ያየረው ኤቢያችን የፒኤስ ቤተክርስቲያን እንደተለመደው ፕሮግራም እያገለገልኩ ነው። ምስክርነት ላይ ነው። ምንም ሰላም ነው። ኪቦርድ ነው ምንም ተጫውቷል። ወርሺፕ አልቋል ምናምን እኔ ምስክርነት እየሰማሁ ነው። ፕሮፌት ጀርባውን ሰጥቷል ወደኔ። ሌላ ልጅ ያስመሰከረች ነው። እንዲዞር ያለው ሲወድቅ ብቻ ነው ያወቅኩት። ብቻ አየር እንደሆነ ነው ያወቅኩት። ግራ ነው የገባኝ በዛ ሞመንት። በቃ ያገለገልኩት ሞመንት በጣም ደንግጫለሁ። እዛ ሰዓት ምንም ያልመሰለኝ ነው የሚመስለው። ምን እንደተፈጠረ አላውቅም። በቃ እስከ የሆነ ታይም ድረስ እውነቱን እኮ ነው። አሁን ድንገት እየተጫወታችሁ እያለ ድንገት እንዲህ ስትሉ የለም ባዶ እጃችሁን እዚህ ጋር ምንም የሚነካ ነገር የለም። አሁን እዚህ ጋር ተበላሽቷል አልተበላሽም ነው ኪቦርዱ። ባይበላሽበት ጥሩ ነው። ልክ ግን አንተ ሳታውቅ እንዲህ እየተጫወት ፍጥፍጥ ብሎ ሲበላሽ እንደዚህ ብሎ ያይሃል ፓስተሩ። በኋላ ሽኝት ወደ ሀገርህ የሀገርህ መዝሙር እየዘመርክ ወደ ሀገርህ። ግን እናንተ ጋር እንደዚህ አትደረጉም። አይ ቲንክ አይደረግም። ለምን? ፕሮፌት ሄኒ በጣም ጥሩ ሰው ስለሆነ ይብይ ለሌላ ጊዜ ከታች ወይ እንደዚህ ፖል ነገር አቆምሽ። ለሌላ ጊዜ በአዲስ ኪዳን ካህናት ቤተክርስቲያን የስቅለት ቀን አርብ ማታ ላይ የማይረሳ ምሽት አሳልፈናል።
በጣም ድንቅ ማታ ነበር ያሳለፍነው። የማርሲል ቲቪ የዩቲዩብ አካውንታቸው ላይ ግቡና ታገኙታላችሁ። በተለይ በጣም እንድታዩትና እንድትሰሙት የምፈልገው ነገር ምንድነው? ስብከቱን ስሙት እሺ። በዛን ቀን የተሰበከነው ስብከት ኢየሱስ ክርስቶስ ባይነሳ ኖሮ የሚል ስብከት ተሰብከን ነበር በአገልጋይ ዮናታን አክሊሉ። ገብታችሁ ዩት እሺ። በጣም ስለምትማሩበት ነው። እኔ ብዙ ተጠቅሜያለሁ። ግቡና ዩቲዩብ ላይ አዳምጡት፣ ስሙት፣ ተማሩበት፣ ተገንዘቡበት። ኤፍ ቱ ሜን ክሎዚንግን ፎሎ አድርገዋል? አድርጋለሁ። የኢየሱስ ክርስቶስ የኛ መስቀል ምክንያት በመስቀል ላይ ከፍሎ የሞተ ደም ዘምፎ የኔ ምክንያት ነው የሞተው። ከዛ የኔ የእግዚአብሔር እንትን እንዴት ብዬን ተሳልፋለሁ። ዛሬ መቀሰፋችን ነው በቃ። እሺ ምን ላድርግ? እኔ ሜንሽን ያደረጋችሁኝ ቪዲዮ ነው። እኔ ግን ልጁ የተናገረው ነገር ትክክል ነው። ከልጁ ጋር ምንም አይደለም። ግን ኤክስክሉሲቭ ሰብስክራይብ አድርገሃል። ኢየሱስ ክርስቶስ ጌታ ሆይ እነሱ ኃጢአት የለባቸውም። እኔ ነኝ ያሳየኋቸው። አሁን ምን እናደርገዋለን? ይሄንን እንዘለዋለን። ምንድነው የሆነ የፕሮግራም አላችሁ መሰለኝ። እንዴ መልሰው ወደ ኋላ ትንሽ መጠጥ ነው መሀል ላይ ያለው። ወይኔ ዛሬ እንዴት እናቴ! ምንድነው እናቶቼ? እንዴት እግዚአብሔርን አምነዋለሁ ይከፍታል ነገሬ። ውስኪ መሀላችሁ ቢያንስ ደበቃ አታረጉትም ወይ? መዝሙሩን አተውትም? አረ ቤት ልብስ ያምርም አምሮብሻል። ቢፉ ምን ጉድ እንደሆነ አላውቅም። ውበቱ ምን አንደፍቶብሻል አባቴ። የሌላ አምሮብሻል። አንተ ምንድነው ጴንጤውን ካረለ? መቼም ጴንጤ አልሆንም። ማርያምን ከዳት አይደለ? ማርያምን አልከዳትም። ኢየሱስ ጌታዬ ነው። ማርያም አማላጅ ነው። ጆሮ ያለው ይስማ። ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። አማላጄ ድንግል አማላጄ ድንግል አማላጄ አትፍረዱበት እሺ። በጣም እየቀጠቀጡት ነው ባይዘው። በጣም ከኔ ጋር ተገናኝቶ ከመጣ በኋላ ከኔ ጋር በሰራናቸው ቪዲዮዎች በጣም ብዙ ነገር እየተናገሩ ስለሆነ ነው። ላሳያችሁ የሆነ ቪዲዮ። ቆይ ሸራሸሪያ የፕሮቴስታንት ቲክቶከር ነበር። አንድ ቲክቶከር እኮ ወደሱ ሐሳብ ለመጣልህ ነው የሚቆ እሱ ሐሳብ ለመጣል ፕሮቴስታንቱ ቲክቶከር ከዚህ በፊት ኦርቶዶክስን ስለሚተች እኛም እኔም ፕሮቴስታንቶችን እተች ነበር። በደንብ ነው የምተቸው፣ በደንብ ነው የምናገራቸው። ያ ልጅም እኛን ኦርቶዶክስን ይነካል። በአጋጣሚ ተገናኝ። በአጋጣሚ ስንገናኝ የተወራውና ያወራነው ሐሳብ ሰው በምን መልኩ ወንጌል መሰበክ እንዳለበት፣ ሰው በምን መልኩ ከጥላቻ ወጥቶ ወንጌልን ማወቅ እንዳለበት ተማምረን ጨርሰን ተገናኝ። መሳይ ነው ሚኮ እንደዚህ ነው የሚል የሌለኝም ስም መስጠት ጀመሩ ማለት ነው። ሁለት ነገር ታዘብኩ። የመጀመሪያው ከኦርቶዶክሲያን የታዘብኩት ከናንተ የታዘብኩት ቅር ያለኝ ነገር ልንገራችሁ። እሱ እኔ አካውንት ላይ አልተለቀቀም። ጆን የሚባለው ልጅ እኔ አካውንት ላይ ቪዲዮ የለው። እሱ አካውንት ላይ ተለቆ እኔ ጴንጤዎችን እንዴት አድርጌ እንደምተች ታውቃላችሁ። ፕሮቴስታንቶችን እንዴት አድርጌ እንደምናገራቸው ታውቃላችሁ። ይሄ ልጅ ለምን አቀረብከው? ይሄ ልጅ ለምን ቪዲዮ ላይ መጣ ብለው አልሰደቡኝም። አንድ ስድብ አልሰደቡ። እሱ እኮ ቪዲዮ ላይ አንድ ስድብ የለም። በፍቅር አረ ችግር የለውም ምን በቃ። ከዛ ሴኔዎቹስ አንተ ሌባ፣ አንተ አስመሳይ፣ አንተ ዘራፊ፣ አንተ እንደዚህ ሳዩ ስም ሰጡኝ ለኔ ለአራት ዓመት ያህል። አዳምጪኝ። ባጭሩ ይሄ ልጅ በጣም ብዙ ኮሜንቶች እየደረሱት ነው። ጴንጤ ሆንክ፣ ያንን ጆን የሚባል ልጅ ካገኘው በኋላ ልክ አይደለ የምታወራው ነገር ምናምን ይሉታል። እንደዚህ ያሉበትን ምክንያት ደግሞ እዩት። ምንም የማይመች ቦታ ላይ ነው ያለሁት። ምንም የማይመች ቦታ ላይ እንኳን በሆን ይህን ስም ከመናገር ወደ ኋላ ያስብለኝም። እግዚአብሔርን ስሙ ሲጣፍጥ ኢየሱስ ክርስቶስ። ይህ ስም እኮ ነው ከሞት ያወጣን። ይህ ስም እኮ ነው ከጨለማ የወጣንበት።
መካከለኛችን፣ አስታራቂያችን፣ አዳኛችን፣ መድኃኒታችን ይሄ ስም ስንት ሰማችሁት አይደል? ይሄ ልጅ እንደዚህ አይነት ንግግሮችን ከዛ ጉዟችን ከተመለስን በኋላ በጣም አጠንክሮ ምናምን መናገር ጀመረ። ከዛ በኋላ ሃይማኖትን ቀይራል ያ ልጅ ካገኘው በኋላ ልክ አይደለም ብለው አሰቡ። ከዛም በጣም ብዙ ነገር ሲያደርጉበት በቃ እንዴት ነው ተጨነቀ ልጁ። ከዛ አንዳንድ ነገሮችን መናገር ጀመረ። ጌታ ያውቃል ምን እንደሚሆን መጨረሻው። ብቻ ጥሩ ዘርዘርተናል። ግን በዚህ ፋሲካ ደጋግሜ አፌ ላይ ዝም ብሎ ምግብ ስበላ የሆነ ነገርም ሳደርግ ስወጣም ስገባ አፌ ላይ እየመጣ ያለ መዝሙር ፍቅር ያስገርመኛል፣ ፍቅር ያስገርመኛል፣ ፍቅር ያስገርመኛል፣ ፍቅር ያስገርመኛል፣ ፍቅር ያስገርመኛል፣ እኔን ሰው አድርጎኛል፣ ጸጋ ያስደንቀኛል፣ ጸጋ ያስደንቀኛል፣ እኔን አስፈልጦኛል፣ ፍቅር ያስደንቀኛል፣ ፍቅር ያስደንቀኛል፣ ፍቅር ያስደንቀኛል። ጠላት ማምለጤን ሰምቷል፣ ጠላት መርዶን ሰምቷል፣ ጠላት ከመሳሪያው ጋር በጣም ነው መወዳችሁ ማከብራችሁ። እስካሁን እስከ መጨረሻው ድረስ ስላያችሁኝ በጣም ደስ ብሎኛል። መሻሻል ያለባቸው ነገሮች እንዳሉ አውቃለሁኝ። ደግሞ ከናንተ እየሰማሁኝ አብዴት እያደረኩኝ ራሴን እያሻሻልኩኝ በዚህ ዩቲዩብ እንቀጥላለን። የአይፎናችንን ሽልማት እምናወጣ ይሆናል። እዚሁ ኮሜንት ላይ ያልኳችሁን ነገር አትርሱ፣ አድርጉ። ያው በኋላ ተመርጣችሁ መጥቼ ሳየው እንዳታዝኑ ያላደረጋችሁት ነገር ካለ። ወዳችኋለሁ፣ አከብራችኋለሁ። መልካም በዓል ይሁንላችሁ። ኮሜንት ላይ አስተያየት ጻፉልኝ። ወዳችኋለሁ።